ዋው! ይሄ ወንዝ እንዴት ያምራል! ውሃው ምን ያህል ጥርት ያለ ነው! እነዚህ አበባችን ተመልከት፣ በሁሉ ቦታ ሞልተዋል። እንዴት ያምራሉ! እዛ ጋር ያለው ትልቅ ፏፏቴ ተመልከት። እነዚህ እንስሳት እንዴት ያምራሉ! አባ፣ ይሄ ሁሉ በጣም ያምራል። ይሄ ሁሉ እንዴት ተፈጠረ? በጣም ጥሩ ጥያቄ ነው ልጄ። እና እዚህ ተቀመጥና እንነጋገር። እስቲ ዘፍጥረት ምዕራፍ 1 እናንብብ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ከዚያም እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ሰማይን ፈጠረ፣ ውኆችንም ሰበሰበ፣ የየብስ መሬትም ታየ። ከዚያም ምድርን በተክሎችና በዛፎች ሞላ። ፀሐይ፣ ጨረቃና ከዋክብትን በሰማይ አኖረ። ውኆችን፣ ሰማይንና ምድርን በሕያዋን ፍጥረታት ሞላቸው። እንዲሁም እግዚአብሔር ሰውን በራሱ አምሳል ፈጠረ። እግዚአብሔርም የሠራውን ሁሉ አየ፣ እጅግም መልካም ነበረ። አባዬ፣ በጣም ድንቅ ነው። ግን አባ፣ እግዚአብሔር ይህን ሁሉ ለምን ፈጠረ? ያ በጣም አስፈላጊ ጥያቄ ነው ልጄ። እግዚአብሔር ሁሉን ለክብሩ ፈጠረ። በኢሳይያስ ምዕራፍ 43 ቁጥር 7 እንዲህ ይላል፣ በስሜ የጠራሁትን ሁሉ ለክብሬ የፈጠርሁትን የሠራሁትንና ያበጃሁትን። እንዲሁ ደግሞ በቆላስያስ ምዕራፍ 1 ከቁጥር 16 እንዲህ ይላል፣ ሁሉ በእርሱ ተፈጥሯል፣ ለእርሱ ተፈጥሯል። ታዲያ እግዚአብሔር ሁሉ ለራሱ ፈጠረ? አዎ ልጄ፣ ሁሉ በእርሱ ተፈጥሯል፣ ለእርሱ ተፈጥሯል። ግን አባ፣ ይህ እግዚአብሔርን ራስ ወዳድ አያደርገውምን? ጥሩ ጥያቄ ነው። ንገረኝ እስቲ፣ ፍቅር ለሌሎች ምን እንድናደርግ ያነሳሳናል? ፍቅር ለሰዎች የሚበልጠውንና የሚበጀውን እንድንሰጣቸው ያደርገናል። አዎ ልጄ፣ ለእኛ ሰዎች ሌሎች ሰዎችን ለእኛ ዓላማ እንዲኖሩ ማድረግ ራስ ወዳድነት ነው። ምክንያቱም እኛ ከሁሉም የላቅን መልካም ነገር አይደለንም። እግዚአብሔር ግን የተለየ ነው። ምክንያቱም ከእግዚአብሔር የሚበልጥ ወይም የሚሻል ምንም ነገር የለም። እግዚአብሔር ከሁሉ የላቀ መልካም ነገር ነው። የእግዚአብሔር ፍቅር ለእኔ ኑሩ፣ ምክንያቱም ከእኔ የሚሻል ነገር ፈጽሞ አታገኙምና ይላል። ስለዚህ እግዚአብሔር ለክብሩ የፈጠረን ለእኛ ከሁሉ የተሻለ ሕይወት ያ ስለሆነ ነው። አዎ ልጄ፣ በትክክል ብለሃል። ለዚህ ነው ራስ ወዳድነት ሳይሆን ፍቅር የሆነው። እግዚአብሔር ደስታን ከእኛ እየወሰደ አይደለም። እግዚአብሔር ደስታ ወደሚገኝበት ስፍራ እየመራን ነው። በእርሱ ውስጥ? አዎ ልጄ፣ በእርሱ ውስጥ። ምክንያቱም ደስታችን፣ የሕይወታችን ትርጉምና እርካታችን በእግዚአብሔር ውስጥ ይገኛል። እንግዲያስ ምን ተፈጠረ? ከፍጥረት በኋላ ሰዎች የእግዚአብሔርን ክብር ከመፈለግ ይልቅ የራሳቸውን ክብር መፈለግን መረጡ። ለእነርሱ ከሁሉ የተሻለ ለሆነው ለእግዚአብሔር ከመኖር ይልቅ የራሳቸውን ክብር፣ የራሳቸውን ጥበብና የራሳቸውን ዓላማ መረጡ። ኃጢአት ወደ ዓለም የገባው በዚህ መንገድ ነው። እግዚአብሔር አዳምና ሔዋንን በውብ ገነት አኖረ። የሚያስፈልጋቸውን ሁሉ በዚያ ነበር። ከእግዚአብሔር ጋር ይጓዙ ነበር። እግዚአብሔር አንድ ትእዛዝ ሰጣቸው። በገነት ውስጥ ካሉ ሁሉ ዛፎች ሊበሉ ይችላሉ፣ ነገር ግን ከመልካምና ከክፉ ዕውቀት ዛፍ መብላት አይገባቸውም ነበር። ግን አንድ ቀን እባብ ወደ ሔዋን መጣ። እግዚአብሔር በአትክልት ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን? በአትክልት ስፍራ ካሉት ዛፎች ፍሬ መብላት እንችላለን፣ ነገር ግን እግዚአብሔር በአትክልት ስፍራ መካከል ከሚገኘው ፍሬ እንዳትበሉ አለበለዚያ ትሞታላችሁ ብሏል። መሞት እንኳን አትሞቱም። ከፍሬው በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። እግዚአብሔር መሆን ጥሩ ይመስላል። አየህ ልጄ፣ ፈተና እንደዚህ ነው የሚሰራው። ሰይጣን በመጀመሪያ እግዚአብሔርን እንዲያምፁ አልነገራቸው። ከእግዚአብሔር መንገድ የተሻለ ነገር እንዳለ እንዲያስቡ አደረጋቸው። እግዚአብሔር ራሱን ሰጣቸው፣ ግን ሰይጣን ከእግዚአብሔር ውጭ ያለ ክብር አቀረበ። ስለዚህ እነርሱ የተሻለ ነገር እንዳገኙ አሰቡ። አዎ ልጄ፣ የእግዚአብሔር ጥበብ በራሳቸው ጥበብ ለወጡ፣ የእግዚአብሔርን ክብር በራሳቸው ክብር ለወጡ። ሔዋንም ፍሬውን ተመለከተች፣ መልካምም ለዓይንም ደስ የሚያሰኝ እንደሆነ አየች። ከዚያም ፍሬውን ወስዳ በላች። ከዚያም ለአዳም ሰጠችው፣ አዳምም በላው። በዚያን ጊዜ ኃጢአት ወደ ዓለም ገባ፣ ዓይናቸው ተከፈተ፣ እርቃናቸውን መሆናቸውንም ተገነዘቡ። ለመጀመሪያ ጊዜ ኀፍረት ወደ ሰው ሕይወት ገባ፣ ፍርሃትም ወደ ሰው ሕይወት ገባ። እርቃናቸውን
መሆናቸውን ተገነዘቡ። ስለዚህ የበለስ ቅጠል ሰፍተው አገለደሙ። እግዚአብሔር አምላክም አዳምን አዳም የት ነህ አለው። ድምፅህን በአትክልት ስፍራ ሰማሁ፣ እርቃኔን ስለሆንኩም ፈራሁ፣ ተሸሸኩም። እርቃንህን መሆንህን ማን ነገረህ? ከእርሱ እንዳትበላ ብዬ ካዘዝኩ ዛፍ በላህን? ይህቺ ከኔ ጋር እንድትኖር የሰጠኝ ሴት እርሷ ከዛፉ ፍሬ ሰጠችኝ፣ በላሁ። ይህን ያደረግሽው ምንድን ነው? እባብ አሳሳተኝና በላሁ። ማናቸውም ኃጢአታቸውን ለማመን አልፈለጉም። ኃጢአት እንደዚህ ነው የሚሠራው። ተናዞ ንስሐ ከመግባት ይልቅ በሌሎች ሰዎች ላይ ለማሳበብ ይሞክራል። ይህን ስለሠራ ከከብቶችና ከዱር እንስሳት ሁሉ ተለይተ የተረገምክ ሁን። በሕይወት ዘመን ሁሉ በደረት እየተሳብክ ትሄዳለህ፣ አፈርም ትበላለህ። በአንተና በሴቲቱ ዘርና በዘሯ መካከል ጠላትነትን አደርጋለሁ። እርሱም ራስን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለህ። ሔዋንንም እንደዚህ አላት፣ በምጥ ጊዜ ጭንቅሽን አበዛለሁ፣ በስቃይም ትወልጃለሽ። ፍላጎትሽም ወደ ባልሽ ይሆናል፣ እርሱም የበላይሽ ይሆናል። አዳምም እንዲህ አለው፣ የሚስትህን ቃል ሰምተህ ከእርሷ አትብላ ብዬ ያዘዝሁህን ዛፍ በልተሃልና ከአንተ የተነሳ ምድር የተረገመች ትሁን። በሕይወት ዘመንህ ሁሉ ምግብህን ጥሬ ግረህ ከእርሷ ታገኛለህ። ምድርም እሾህና አሜከላ ታበቅላለች፣ ከቡቃያውም ትበላለህ። እንጀራ በፊትህ ላብ ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህ። እርሱ ራስህን ይቀጠቅጣል ሲል እግዚአብሔር ስለማን ነበር የሚናገረው? ይህ ከመጀመሪያውም ጀምሮ እግዚአብሔር ስለ ኢየሱስ ተስፋ ሲሰጥ ነበር። አዳምና ሔዋን ከገነት ከመውጣታቸው በፊት እግዚአብሔር ሰውን ለማዳን ዕቅድ አዘጋጅቶ ነበር። ስለዚህ እግዚአብሔር አሁንም ይወዳቸው ነበር? አዎ ልጄ፣ እነሱ የእግዚአብሔርን ክብር ትተው የራሳቸውን ክብር መረጡ። ግን እግዚአብሔር አሁንም ወደዳቸው። ከዚያ ጊዜ ጀምሮ የመጽሐፍ ቅዱስ ታሪክ ሁሉ የእግዚአብሔር የማዳን ዕቅድ ታሪክ ነው።